ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እንወዳችኋለን። የፊደልን ሀሁ የቆጠርኩት በዳግማዊ ምኒልክ ትምህርት ቤት ነው። በቀለጠው መንደር 4 ኪሎ ላይ በተሰየመው የዳግማዊ ምኒልክ ትምህርት ቤት በዚህ በጫጫታ በዚህ የእውቀትና የንግድ ማዕከል በሆነችው 4 ኪሎ ላይ እኔ ልክ 9ኛ ክፍል ስገባ በፍቅር ማቀቅኩ። በዚያን ጊዜ የምጨነቀው ስለ ትምህርት ያልነበረም። የዚያን ጊዜ ጉዳይ ለአንድ ሰው ብቻ ማሰብ ነው፣ ለቆንጆዋ ለእሌኒ ማስበው ምጨነቀው ለሷ ብቻ ነበር። ማታ ማታ የቤት ስራዬን ሰርቼ ደብተሮቼን ቦርሳዬ ውስጥ ስከት የማስበው ነገር ቢኖር እሌኒ ቀን ላይ የጠየቀችውን አንድ ጥያቄ ነው። የጥያቄዋን መነሻ ሳሰላስል እነዛን ውብ ከንፈሮቿን አስታውሳለሁ። በውስጤ ደስ እሰኛለሁ። ለምን ብትሉ በፍቅር ተነድፌያለሁ። ነግቶ ክፍል ስገባ አይኖቼ በመጀመሪያ የሚፈልጉት እሌኒ የምትቀመጥበትን ዴስክ ነው። ዴስኩ ባዶ ሲሆን ወዳለው፣ ባዶ ካልሆነ ላያት የምችለው ተቀምጣ ነው። ከተቀመጠች ደግሞ እግሮቿ ዴስክ ስር ይደበቃሉ። ቂጧ ወደ ግድግዳ ይዞራል። ያካሄዷ ኪነት ይሰረዛል። ከሌለች ግን ደስ ብሎኝ ነው በሩን እያየው መቀመጠው። ወደ ግራም ሆነ ወደ ቀኝ ሳልገላመጥ በሩ ላይ አፍጥጬ እቀመጣለሁ። አይቀርም ትገባለች ይህቺ የአይኔ ረሃብ። ያኔ አያታለሁ። ያኔ ሁሉ ነገሯ ይታያል። የክፍላችን ግራጫነት ወደ ሞቃታማ ሐምራዊ ከለርነት ይለወጣል። ይህቺ የኔ ውብ ስትገባ የኔ እሌኒ የኔም ምላችሁ በምኞት ስለሰከርኩላት ነው። ታዲያ እየቆየ 2 ስሜቶች ይፈጠሩብኝ ጀመር። እኔ እሷን እንዳየኋት ሁሉ እሷ እኔን አለማየቷ ያበሽቀኝ ጀመር። አምባገነን ይሆንኩም መሰለኝ። ባትወደኝ እንኳን ክፍል ውስጥ እንዳለው አለመገንዘቧ ያናድደኛል። ዙሪያዋን ባሉ ወንዶች መደነቋ ተፈላጊ መሆኗ የምትታይ እንጂ እሷ የማየት ስራ እንደሌለባት የጠቆማትም ይሆናል። ግን ያናድዳል። ምን አለ አንድ ቀን ብታየኝ ስል ተመኝቼ ነበር። በምኞት ቀረ እንጂ። አንድ ቀን ግን ልቤ ቆረጠ። ይቺ እሌኒን ማናገር አለብኝ፣ እኔ እንደምወዳት ማወቅ አለባት ብዬ አሰብኩ። ይሄን ለማድረግ ደግሞ መለማመድ አለብኝ። ልጅነቴ አንደበቴን ለጉሞታል። ይታያችሁ የ9ኛ ክፍል ተማሪ ነኝ። እንደ ኩዮቼ አለብላቢት ምላስ አልታደለኝም፣ አፍጣጭ አይን እንጂ። ስለዚህ ልምምድ ማድረግ አለብኝ። ልምምዴ ግን የማልፈራቸው ሴቶች ላይ መሆን አለበት። ለምሳሌ በመንገድ ሳልፍ ታክሲና አውቶቡስ የሚጠብቁ ልጃገረዶች ላይ፣ ካፍቴሪያ ገብቼ ሻይ ስጠጣ ተያይዘው የሚገቡ ልጃገረዶች ካሉ እነሱ ላይ መሳቅ፣ መጥቀስ፣ ማባበል፣ ማሽኮርመም መልመድ አለብኝ። ለምን ብትሉ እሌኒን ለማጥመድ እነሱ ላይ መለማመድ ነበረብኝ። ከዚያም ትንንሽ ልምምዶችን ለእሌኒ መጥመጃ የሚሆኑኝን መለማመድ ጀመርኩ። መተግበርም ቀጠልኩ። ታዲያ ቤቴ ውዬ ሳጠና፣ ሳነብ፣ ልብስ ሳጥብ፣ ሬዲዮ ስሰማ የምውለው ሰው ከሰኞ እስከ አርብ ሲመሽ ወይንም ቅዳሜና እሁድ ቀን ከተማ ውስጥ መዋል ጀመርኩ። ሲኒማ ኢትዮጵያ፣ አምፒር የማልዞርበት ቦታ የለም። እዚህ ሴቶች ይገኛሉ። 1000 ሴቶችን ጠቀስኩ። 250ዎቹ ምናምን ሳይስቁልኝ አይቀርም። ሌሎቹ ደግሞ መልሰው ጠቀሱኝ። ሌሎቹ ደግሞ የአክብሮት ሰላምታቸውን ለግሰውኝ አለፉ። ለምን ብትሉ ቆንጆ ነኝ። ልጅነቴ ላይ የሚነበብ ውበት አለ። ከቀሩት 25ቱ 12 አካባቢዎቹ ተኛዋቸው። የቀሩት ደግሞ እኔ ስርቃቸው እነሱ ተለማመጡኝ። ከነዛ አሸን ከሚሆኑ ሴቶች አንዷ የህይወት አጋር ሆነች፣ ሚስቴ ሆነች። 6 ዓመታትን ሳትለየኝ አብራኝ ኖረች። አሁን ትልቅ ሰው ሆኛለሁ። ሚስቴን ሳገባት እሌኒ ከውስጤ የጠፋች ቢመስለኝም አልረሳዋትም። ሁሉ ጊዜ ታዲያ ሚስቴን እንደሸሸዋት ነው።
ከስራ ስመጣ ካልመሸ በረንዳ ላይ እቀመጣለሁ። ከኔ ጋር በተገኘው ሰበብ ሁሉ መዳራት ስለምትፈልግ በረንዳ ላይ አንድ አሮጌ ሶፋ አለ። እዛ ሄጄ እቀመጣለሁ። የግቢያችን በረንዳ ከውጭ ከመንገዱ ላይ ስለሚታይ ስድ ነገር መስራትን አትደፍርም። በአንደበቷ ደፋር፣ በድርጊቷ ግን ቦቅቧቃ ናት። መኝታ ቤት ስገባ ቶሎ ራሴን እቆጣጠራለሁ። ለምሳሌ የበላሁት ምግብ ያሳመመኝ አስመስዬ ቁርጠት እንዳንቆራጠጠኝ አስመስላለሁ። ትርበተበታለች፣ ትጨነቅልኛለች፣ ወይንም ደግሞ ስራ ያበሳጨኛል ብዬ አኩርፌ እቀመጣለሁ። የውሸቴን እቆጣለሁ። ራሴን አመመኝ፣ ሆዴን ፈለጠኝ እላታለሁ። መድኃኒት ታመጣልኛለች፣ ትዳብሰኛለች። የውሸቴን መድኃኒቱን ውጣለሁ። መቼም አልሞት ከሷ ልገላገል እንጂ እያልኩ ሚስቴ አጠገቤ ቁጭ ብላ በፍላጎት ትቃጠላለች። ይሄንን የማቀው ከዓይኗ ላይ ያነበብኩ ነው። አንዳንድ ጊዜ ለምን እንዳገባዋት ራሴን ስጠይቅ መልስ መስጠት ይከብደኛል። እኔን የሚወደኝና የሚያምነኝ ስለሌለ ብቻ እሷም ስለምትወደኝ አገባዋት። ከነዛ ካየዋቸው ከቀረብኳቸው ሴቶች ሁሉ ይህቺ ሴት ደንቃራ ሆና ወደ ህይወቴ መጣች። በእኔና በእሌኒ መካከል የተደነቀረች እማትነቀል ችጋል ሚስቴ ብላትም የማፍረባት። ይህችን ሚስቴን ያገባዋት ኮሌጅ ከተማርኩ ነው የምትላት እትዬ አረገዝኩ ጸነስኩ አለች። ታዲያ በተለያየ አቅጣጫ ተወረደብኝ። ይህችን የመሰለች ልጅ ይላል አንዱ። ምን ፈልገህ ነው ከሷ ሌላ? ውበት ትፈልጋለህ፣ ውበት አላት። ሙያ ትፈልጋለህ፣ ሙያ አላት። ፍቅር ትፈልጋለህ፣ ታፈቅርሃለች። የተማረች ትፈልጋለህ፣ ተምራለች ይላሉ። ሌላውን ግን አያውቁም። እኔስ ቆይ ማን ነው የሚያስታውሰኝ? እኔና እሌኒን ማን ነው የሚያስብልን እያልኩ ራሴን ጠይቃለሁ። ልጁ ተወለደ። ጎብኚ ሁሉ የወርቅ ፍልቅልቅ የመሰለ ይለዋል። ግድ አልሰጠኝም። ተፍለቀለቀ። ምን ያገባኛል? የመጀመሪያውን ልጄን በጣቴ እንኳን ነክቼው አላቅም። ሲያለቅስ እንኳን በተኛበት ሚጢጢ ትራስ አምጥቼ በተበለቀጠው አፉ ባስገባ ወዳለሁ። ወይ ትልቅ ወንጭፍ ላይ አስቀምጬ ልክ እንደ ጠጠር ወደ ሆለታ ብተኩሰው ደስ ይለኛል። ደሞ የሚያበሽቀኝ እኔን መምሰሉ ለመካድ እንኳን አይመች። ባለቤቴ የሆነችዋ ሴት በሌሎች ሰዎች ግምትና አባባል ቆንጆ ነች ብትባልም ለኔ ሆና ታይታኝ አታውቅም። ከሷ ጋር የተሳሰርንበት ነገር እንደሚመስለኝ እሷ በመፈለጓ እኔ ባለመፈለጌ ነው። ከሰው የመግባባት ትልቅ ችሎታ አላት። እናቴ ከኔ የበለጠ ብትወዳት አባቴ ሲያገኛት ጉንጯን ቢስማት የሚገርም ትዕይንት አላት። ታዲያ እሌኒን ለመጥበስ ብዬ ያደረኩት ልምምድ ጸባይ ሆኖ በቅብብሎሽ ብዙ ጊዜ ቤት አልውልም። ይህ ደግሞ የሚስቴና የገንዘቤ ጠር እንደሆነ ይገባኛል። ምናልባት ሚስቴ ሰራተኛ ባትሆንና የወር ደሞዟን ከወር እያብቃቃች የማታልፍ ቢሆን ኖሮ መዝሩጥና መንሸለላ ያልኳቸው ልጆቼ በረሃብ ያልቁ ነበር። ደግሞ ሁለተኛ ልጅ እንደተወለደልኝም አትርሱ። ግን ቢያልቁም ግድ የሚሰጠኝ አይመስለኝም። የእሌኒ ልጆች ቢሆኑ ኖሮ ግን ራቆቴን ሆኜ እነሱን ሀራ ለብስ ነበረ። ሚስቴ በሷ እንዳልተደሰትኩ ሁል ጊዜ ገባታል። ሌሎች ሴቶች ጋር እንደሚሄድም ታውቃለች። ሁል ጊዜ ታማርራለች። ሁል ጊዜ እግዚአብሔር ልቤን እንዲመልሰው ለቅድስተ ማርያም ትጸልያለች። የሚገርመኝ ግን በዚህ በፈራረሰ የስሜት ወጣ ገባ ውስጥ ለሰዎች አማራኝ አታውቅም። እኔን አታማኝም። እኔን አምታኝ አታውቅም። ነገሩ ያስጠላቸው ወዳጆቿ ምን ነው አንቺ አንድ ነገር አርጊ እንጂ አሏት። ያደገበት ነው ልብ ሲያገኝ ይመለሳል አለቻቸው። እኔ ከሴሰኝነቴ እንደምመለስ እሷ እርግጠኛ ነች። እኔ ግን አሁንም አፌዛለሁ። ሌላ ሴት ጠይሟን እንኳን እሌኒን የሚመስሉ ጉብሎችን አሳድዳለሁ። እሷ ግን በተስፋ ትጠብቀኛለች። ስሟን እኮ እስካሁን አልነገርኳችሁም።
ሶስና ትባላለች። የሆነ የእስስት ስም ያላት ሴት። ይህቺ ሴት ሁለት ጸባይ አላት። አንዷ ጸባይዋ ደንቃራ መሆን ነው። ይሄ ያበሳጨኛል። ጣጣ ነው። የማታውቀው ሰው የለም። የአዲስ አበባ መንደር ለመንደር ታውቃለች። አዲስ አበባን ከመንደር መንደር ታውቃለች። ሁሉንም እከልዬ፣ ወዳጄ፣ ውዴ እያለች ትጠራለች። ለኔም ፍቅር አጓድላብኝ አታውቅም። ግን ይሄ ነገሯ ደንቃራ ከመሆን አላዳናትም። አንድ ቀን ሶስና አድርጋ የማታውቀውን ከ2 ሳምንት በኋላ ሰርግ እንዳለባትና ሰርጓ አብሬያት እንደሄድ ነገረችኝ። ሌላ ጊዜ ትጠይቀኛለች። እምቢ አልሄድም ካልኩ ትረሳዋለች። ባትረሳውም እያማረረች ትተዋለች። አሁን ግን ኮስተር ብላ ነው ነገሩ የማይቀርበት እንደሆነ የነገረችኝ። ይህን ዝንዟን ስትጀምረኝ ሰርጉ ጥቂት ቀናት ሲቀረው ለመታመም ወሰንኩ። የውሸት ህመም። ይሄ ሸፍጠኝነቴን ጠርጥራ ሳይሆን አይቀርም። በየቀኑ ማታ ማታ ስለ ሰርጉ ልዩ መሆን ታወራኛለች። ሙሽራው እድሜው 50፣ ልጅቷ እድሜዋ 28 እንደሆነና ሰውየው 6 ልጆች፣ ሴትየዋ 1 ልጅ እንዳላቸው ታብራራልኛለች። ሰርጉን የመሄድ ፍላጎቴ የተነሳሳው ግን ሙሽራዋ ስሟ እሌኒ እንደሚባልና የድሮ የምኒልክ ትምህርት ቤት ተማሪ እንደነበረች ስትነግረኝ ነው። ልቤ ዷ አለ። ከተኛውበት እየተሳብኩ ቀጥ ብዬ ቆምኩ። የሰርጉ ቀን መቼም ልቤ ቆሞ አይቀርም አልኩና ከሶስና ጋር ለስጦታ የገዛነው ዕቃችንን ይዘን ሄደን። እንደተወራልኝ ሰውየው እጅግ ሀብታም ነጋዴ ነው። ከድሮም ነጋዴ፣ አሁንም ነጋዴ። የእራት ግብዣው ገነት ሆቴል ሆኖ ተበልቶ አልቆ የዳንሱ ወለል በሙሽሮች ይከፈት ተብሎ እስክስ ሲባል ሙሽራዋን አየዋት። የኔ ያቺ እንቋ ጠይሟ እሌኒ ናት። በዛ ወቅት በአዲስ አበባ ሀብታም ባል የማድረግና ካለው ወንድ ጋር መውጣት ችሎታና አራዳነት ፋሽን ቢሆንም እንዲህ የተለወጠችው እሌኒ የሚሳካላት መስሎ አልታየኝም። ሙሽራ በመሆኗ የተደረገላትን እንክብካቤ ቀንሼ ሳያት አይን የማትገባ የማታስደነግጥ ሆና አገኘኋት። እንድታየኝ ፈለኩ። እንዲያምሮብኝ ቸልተኝነትና ግዴለሽነት ህይወቴ ኳኩሎኝ እንደሷ ደንግጬ እንዳላገባው እንድታየኝ ፈለኩ። ያኔ በልጅነታችን ክፍል ውስጥ ስለመኖሬ እንኳን እንደማታውቀው ሁሉ ዛሬ ግን መለወጤን፣ ባለትዳር መሆኔን፣ የሁለት ልጆች አባት መሆኔን እንድታውቅ ፈለኩ። ግን ሊገባት አይችልም። ድሮ አታውቀኝም። ግን የራሴን ስሜት ለማርካት ዳንሱን ጨርሳ ስትቀመጥ ሙሽራውን ይቅርታ ጠይቄ አነጋገርኳት። ድሮኮ ምኒልክ ትምህርት ቤት አብረን እንማር ነበር አልኳት። አልረሳችኝም። እንዴት ትረሳኛለች? ብዙ አወራን። ለማንኛውም የድሮ የትምህርት ቤት ጓደኛሽ ሰርግሽን ያሞቅልሻል አልኳት። አልተከፋችም። በፈገግታ ወደ ሙሽራው አመራች። 10 ዓመት ያለፈውን ከድሮ የክፍላችን ልጅ የደቀለችውን ልጇንም እዛው የሰርጉ ማዕድ ላይ ተዋወቅኩት። ከሰርጉ በኋላ ሳምንታት ያለፉት መሰለኝ። የበለጠ የደነቀጥኩት አንድ እሁድ ዕለት እሌኒ አምባሳደር ቲያትር ፊት ለፊት መኪና ቆሟ ልጇን እየጎተተች ስትገባ ሳያት ነው። ማለቴ ሰው እንደዚህ በአካሉ ይከዳል ማለት አይን ከየቦታው ትስብ የነበረች ሴት ዛሬ ቲያትሩ መግቢያ በር ላይ ፊት ለፊት ካሸሩ መስታወት ላይ ስራቶ የተንጠለጠለ ወንድ ሸረሪት እንኳን ተገላምጦ የማያያት ስትሆን ደነቀችኝ። ተከትያት ሲኒማ ቤት ገባው። ለልጇ ኮካ ገዝታ ለሷ ደግሞ ፈንዲሻ ይዛ ተቀመጠች። ከነሱ ጋር ተመሳሰልኩ። የመጣውን ለውጥ ለመፈተሽ ብዬ ነው መሰለኝ ቀኝ እጄን ወስጄ ጭኗ ላይ አስቀመጥኩ። ይህ የሆነው ፊልሙ መታየት ከጀመረ ከ20 ደቂቃዎች በኋላ ነው። በሁለት እጆቿ ይዛው ማሸት ጀመረች። ዘመን ገረመኝ። እጇ ውስጥ ሆኖ እያላበው እያሸችው እየፈተገችው። ዘመን ገረመኝ።
እንዲህ ደረቷ ላይ የቆመው ትዕቢት፣ እንዲህ ኮርታ የምትሄደው ልጅቷ ሙሽርነቷ ሳይበርድ ይኸው ራሷን ልትሰጠኝ ተንሰፈሰፈች። ተንኮሉ ሆንኩ። እጄ ተንኮል ሆነ። ቀሚሷን ቀስ ብዬ አንስቼ ጭኖቿ መሃል እጆቼን አስቀመጥኩ። እጆቿን ዞር ብላ አየችው። እጄን አላወጣውም። ተመቻችታ እንድትቀመጥ ሁሉ ትንሽ ጋለል ብላ በጭኖቿ መሃል እጄን ቆልፋ ያዘችኝ። የኔና የሷ ነገር እንዲህ ተጀመረ። በልጅነቴ የቋመጥኳት ወጣትነቴ የተመኛትን ሴት ወርዳ ኑሮ አዝቅጧት ሽማግሌ አግብታ የአንድ ልጅ እናት ሆና ተከተልኳት። የድሮ ብልግናዬ ይበልጥ በረታ። ትዳሬን ነቀነቀው። ይህቺ ምንም የማታውቀው ሶስና ልቧ ተከፋባት። የቱ ጋር እንደሚረጋ ግን አይገባኝም። እስቲ መላለሉኝ።